በጣም ልቤን የነካው ዜና ነው። እውነት ለመናገር በጣም ነው የሚያሳዝነው ልጁ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቦች? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ቪዲዮውን ላይክ፣ ሼር በማድረግ ጀምሩት። ኮሜንት አስተያየት ጻፉልኝ ማለት ነው። ዛሬ ይዤላችሁ የመጣሁት ይሄ ባህር ነው ማለት ነው። የሴትዬ ልጆቿ ማለት ነው፣ ሁለቱ ልጆቿ ጓደኞቻቸው ጋር እዚህ ባህር ይሄዳሉ ማለት ነው። የባህር እንግዲህ የማያውቀው የለም፣ ሁሉም ይሄድበታል። በጣም ደስ የሚልና በጣም ሰፊ ባህር ነው። እኔም ሮመዳን ላይ አብላቸው ሄጄ ነበረ። እዚህ ጋር በማታ የቀረጽኩት ስለሆነ ነው እንደዚህ እንትን ያለው። ማታ ላይ ነበረ፣ ሮመዳን ላይ መቅረብ ላይ ነበር ይሄድ ነው። እዛ ፋጡራ አፍጥረና የተመለስነው ማለት ነው። ባህሩ ዳርቻ እና ደስ ስለሚል ሁሉም ሰው ይሄድበታል ማለት ነው። እና ምን ገጠማቸው መሰላችሁ? የሴት ልጆች ይሄዳሉ። ሁለቱም የኔዎቹ ሁለቱ ወንድማማቾች እና ሌሎች ጓደኞቻቸው ጋር ይሄዳሉ ማለት ነው። እና ፈርሸው ምናምን ነገር ወንዙ ጋር ቁጭ ብለው እያሉ ሌሎች ደግሞ ሁለት ባልና ሚስት ሆኑ። እንግዲህ አይታወቁም፣ ፍቅረኛሞች ሆኑ፣ የሚታወቅ ነገር የለም። ከመኪና ላይ እንዲያወርዱ እዛው መኪናው ላይ ማለት ነው። መኪናው ላይ ቁጭ ብለው ሽባኩን ብቻ ከፍተው መኪናው ላይ ቁጭ ብለው መኪናዋን ወደ ባህሩ አዙረው፣ እንግዲህ አስቡት፣ መኪናዋን ያዞሯት ወደ ባህሩ ነው አዙረው ቁጭ ብለዋል ማለት ነው እዛው መኪና ላይ። ከዛ እነዚህኞቹ ሲያወት ጫፉ ላይ ነው መኪናው ያለው እና አረ እንዴት ነው እንደዚህ የምታረጉት? ለነፍሳችሁ አታስቡም? ጥሩ አይደለም ይሄ ነገር ምናምን ይሏቸዋል። ከዛ ሰውየውም በኩራት አንዳንዱ ሰው ሲነግሩት አይሰማም። ምን አለ ቢሰማቸው? በኩራት ምን ችግር አለው? እኔ የማውቀው መኪናዬን መድረሽ ይልና ያጥፋፋባቸዋል ማለት ነው። እነሱም ችላ ይሉትና ወደ ራሳቸው ወደ ጨዋታቸው ምናምን። እንግዲህ አረቦች ልጆች ታውቃላችሁ፣ ጨዋታ ወይም ወሬ ተያዙ በቃ ጆሯቸውን ብቆርጧቸው አይሰሙም። እና ወደ ጨዋታቸው ተመልሰው ቁጭ ብለው ያሉ አቶ ባልና ሚስትም እንግዲህ መርቅ ነው ይሁን ብቻ አላቅም፣ አላዩትም። መኪናይቱ እንዳለች የት ትገኛለች? በባህሩ ማለት ነው። መሀል ላይ ስትደርስ እነዚህ የሚያዩቸው እነሱም የነቁት እነሱ ራሱ የነቁት መኪናይቱ ባህሩ መሀሉ ላይ ተደረሰች በኋላ ነበር። ባህሩ ላይ መሀከሉ ላይ ደርሳ መኪናው ውሃው በሽባኩ በወዲያና በወዲህ ገብቶ ስምጥ አድርጓቸዋል። ከዛ ከእነዚህ ልጆች መሀል አንደኛው ጓደኛቸው ማለት ነው፣ የኔ ልጆች ጓደኛቸው ዋና ይችል ነበር መሰለኝና ይገባና ህይወቱን መስዋዕትነት አድርጎ እነዚያን ሰዎች ለማገዝ ይገባል ማለት ነው። ሲገባ እንግዲህ ባህሩ እዛ ውስጥ አይዋኝበትም እንትን ብቻ ዳር ላይ ቁጭ ብለው ለመትፈረጅ ነው እንጂ በጣም ጥልቅ ነው። በጣም ጥልቅና ከባድ ባህር ነው ማለት ነው። ከዛ ይገባል። እንዴት በሩ ከፈታቱ መኪና አለገች። መኪናውን እንትን በሩ መክፈት ምናምን ነገር አልቻሉም፣ አቃታቸው ማለት ነው። ከዛን እንደምንም በወንድየው በኩል ያለው በር እንደምንም ይከፈትና ወንድየውን እየገተታ ያወጣል። እንግዲህ ያ ልጅ የራሱ እየደረሰበት ያለውን ህመም እንደምንም ተቋቁሞ እንግዲህ ባህር ውስጥ ያለ ነገር እንግዲህ አይጠፋችሁም ምን እንደሚኖር ብዙ ነገር እግሩን እንትን እያለው ያንን ነገር ተቋቁሞ የነዛን የሰዎች ህይወት ለመታደግ በግድ በሩን ይከፍትና በወንድየው በኩል ያለውን ወንድየውን ያወጣል። ከዛ እንደምንም የሴትዮዋ አልከፈት ይላል። እንደምንም በወንድየው በወጣበት በር እንደምንም ገትቶ ያወጣትና ምን ትላለች አሉ፣ ስልኬሳ ጀዋሌ ጀዋሌ አታፍሪም? እንደዚያ ሆና ህይወቱ አደጋ ላይ ነው እያለ ወይም ጀዋሌ ይባላል። አንዳንዱ ሰው ግን ምን አይነት ሰው ነው? ለሰው ጣር ነው የሆኑት። አናድዱም ላይ። ከዛ እንደዛ አድርጎ እንደምንም መስዋዕትነት ከፍሎ ማንም ሳያግዘው እነዛን ሰዎች መኪናዋ አላስዛው ባህር ውስጥ ቀልጣለች። ግን ሰዎቹ እንደምንም ህይወታቸውን ይታደግና ያወጣቸዋል ማለት ነው። አወጣቸው። በሰዓቱ እሱ ምንም አልተሰማውም ነበር። እነሱም ብዙ አልተጎዱም፣ ደህና ነበሩ። ግን ቤቱ ከሄደ በኋላ ያ ልጅ መራመድ ያልችላል። የሚገርምና የሚያሳዝነው ነገር ማለት ነው። ደግሞ የትኛው እናት አባት የለውም። ሁልጊዜ እነዚህ የኔ ልጆች ምግብ በተሰራ ቁጥር ይዘውለት ነው የሚሄዱት። የሆነ ምስኪን ነገር ይመስለኛል ሳስበው። እና
መራመድ ያልችላል ያለች ማለት ነው። እግሩ እንዳለ ያልገባበት ነገር የለም እግሩ ውስጥ ማለት ነው። ውስጥ እግሩ ውስጥ ስልፋጭ ድንጋይ ምናምን ነገር ብዙ ነገር ገብቶበታል ያለች። ሄዶ አመልያ ይደረጋል። አመልያ ተደርጎ መጣ። አሁንም መፍትሄ የለውም። አሁንም ሄዶ 3 ጊዜ በተደጋጋሚ 3 ጊዜ ውስጥ እግሩን አመልያ ይደረጋል ማለት ነው። እንግዲህ አስቡት፣ ምንም ባላሰበበት እና ሰላም ወጥቼ እገባለሁ ብሎ ባሰበበት ሰዓት ይህ አይነት አጋጣሚ ሲደርስበት እነሱ እንግዲህ አይተዋወቁም፣ ስልክ ቁጥር አልተቀያየሩም። እነሱ ሄደዋል እንዲያወጣቸው የደነጋጠቸውን ተዛበር ሄደዋል። በምንድን ነው እነሱንስ የሚይዛቸው ነው? ቢያንስ ማሳከሚያ እንኳን የሚያጉዙት እንዴት ነው? ከዛን ያ ልጅ በቃ በወርቸር ነው መሬት እግሩ በፍጹም መሬት አትነካም አሉ። ሱብሃንአላህ አሳዘነኝ። ወላሂ አንጀቴን ያንዘፈሰፈው። በጣም ምስኪን ነው። ዝም ይመጣል ልጆቹ ጋር እና ምግብ ምናምን ሲሰራ መጥቶ ይበላል አብሯቸው እና ሴትዮዋን አንድ የሆነ ጊዜ ጠይቂያት ለምንድን ነው ምግብ ይዘው የሚሄዱት ምናምን ስላት እናትና አባት የለውም፣ እናቱ ደግሞ አሁን በቅርቡ እንዲያውም እዚህ ያለውን አሁን በቅርቡ ነው እናቱ ሞታበት ምናምን ብለው የነገረች ሴትዮዋ ማለት ነው። የቲም ነው እናትና አባት ቤተሰብ የለውም ማለች ማለት ነው። አሰብኩት ቤተሰብ ሳይኖር ብቻ ከባድ ነው የሚሆነው ለሱ ማለት ነው። ውርቸር ላይ ተቀምጦ ማንስ ነው እሱ እንትን እያለ ያለው እና ራሱን መስዋዕትነት አድርጎ ይህን ያክል የከፈለላቸው ሰዎች እነሱ የሉም በዙሪያው። አስባችሁታል? ማን ተጎዳ? እሱ አንዱ ሰው ምልላችሁ ፈልጌ ነው። አንዱ ሰው ማለት ነው በቃ ይህ ሰው ጣር ነው። ምን አለ ያኔ እንደዚህ መኪናውን ፈቅ አርጓት ወይም የሆነ በፊት ለፊት ላይ የሆነ ነገር አድርገውባት ቢሆን መሰላችሁ ባህሩ እና መኪና ያለበት እንደዚህ ቁልቁል ነው። በቃ አላጦሎ ግብት የምትለው መኪናው ራሱ እንዴት ያንን አሰባል መቀመጥ አልቻሉም። እና በጣም ከባድ ነው ወላሂ። በጣም ነው የተሰማኝ እና ያሳዘነኝ ማለት ነው። ፈጣሪ እንደዚህ አይነት አደጋ ይጠብቀን፣ ይጠብቃችሁ፣ ይሰውረን እላለሁ። ቤተሰቦቼ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔን ማበረታቱ ፈጣሪ እናንተንም ቤተሰቦቻችሁንም ሰላም ያርግላችሁ እላለሁ። መልካም ቀን ቤተሰቦች፣ እወዳችኋለሁ። ቪዲዮውን ተወደዳችሁት ሼር አድርጎት ይጠቅማል ብላችሁ ታስባችሁ፣ ቪዲዮውን ተወደዳችሁት ላይክ አድርጎት ይጠቅማል ብላችሁ ታስባችሁ ደግሞ ሼር አድርጎት። ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቤተሰቦች ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው እዩት። በጣም ልቤን ስለነካኝ ነው ስለዚህ ነገር ቪዲዮ መስራት ያሰብኩት። የሚገርመው ባህሩ እኮ ማለት ነው አይደለም ሰው ሊገባበት ወላሂ በጣም እኔ እንደውም የማሰቡኝ ይሄ ነው እንደ በየመን ሲመጡ የሚሻገሩት ባህር ነው ያለው። በጣም ሰፊ ነው። ብዙ ቀን እህድ ያለው ማዳሞች ጋር ማለት ነው። በጣም ሰፊ ከመሆኑ የተነሳ ሁሎቹም ማዳሞች እዛ እየሄዱ ነው። ዳርዳሩን ልጆች መጫወቻ ምናምን ነገር ስላለው ደስ ይላል። ብዙ ጊዜ ሄጃለሁ። በጣም ነው የሚያስፈራ። ለመቅረብ ራሱ እንደዚህ ኮልኮል እንኳን ሳይሆን መጀመሪያ ላይ የቀረጽኩት ቪዲዮ አይታችሁ ከሆነ ፈርቼ አልተጠጋሁም ወደ ባህሩና በጣም ነው የሚያስፈራው። እና ፈጣሪ እንደዚህ አይነት አደጋ እናንተንም ቤተሰቦቻችሁን ይጠብቅላችሁ ላለሁኝ ቤተሰቦቼ እንደነገርኳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። መልካም